ሶኪንግ የወሲባዊ ድርጊት ሲሆን የወንዱ ብልት ለግንኙነት ዝግጁ ሲሆን የሴቷ ብልት ውስጥ ማስገባት ነው። ምንም አይነት እንቅስቃሴ ግን አይኖርም። በወንዱም በሴቷም በኩል እርካታ ላይ መድረስ አይፈቀድም። ይህም ከጋብቻ በፊት ወሲባዊ ግንኙነት ለሚከለክሉ ሃይማኖቶች ስሜት ማስታገሻ መንገድ ነው ይለናል መረጃው። ተዩ መዝምዘው ነው ያለው ሰውየው። ወዝቶት ሲያበቃ የዶክሌ ቀልድም ነፍሱን ይማርና እዚህ ጋር ትዝ ይለኛል። ሴተኛ ዳሪ ጋር ሄዶ ሂሳብ ሲጠይቅ ይበዛበታል። ከዚያም ችርቻሮ የለም ወይ ይላታል። እርሷም የኑሮ ውድነቱን በማስመልከት ችርቻሮ ጀምረናል ትለዋለች። እርሱም እንዴት ነው ሂሳቡ ሲላት ሲገባ 10 ሲወጣ 10 ብር ትለዋለች። ስለዚህ ስትጨርስ እነርሱ ተቆጥረው ትከፍላለህ፣ ቆጥበ ተጠቀም ትለዋለች። ፈታ በል ለቆጠራውን ያለው አታስብ ትለዋለች። እርሱም ይስማማና ይገባል። ከዚያም አንድ ጊዜ ካስገባ በኋላ ጸጥ ይላል። እርሷም 1 ብላ መቁጠር ትጀምራለች። 2 ብላ መቀጠል ግን አልቻለችም። ሰውየው አውቆ ደርግሞ ጸጥ አለ። ተንቀሳቀስ እንጂ ስትለው ብር የለኝም አላት።